ስማ ሙአዝ ተቸግር ያለው ስላልከኝ ነው እንጂ ዝም ያልኩ ይሄ የመጨረሻ ማስጠንቀቂያ ነው። እሺ አለቃ። አለቃ ይፈልጋል። እኔም ወደዛው እየሄድኩ ነበር። አመሰግናለሁ። አንተ ምን ትችላለህ? አለቃ ፈልገኝ ነበር? አዎ ደንበኛችን የሚል ነገር አለ። ትናንትና ነበረ ከውጭ የመጣሁትና እናንተ ጋር ነው ያረፍኩትኝ። ለእህቴ የገዛሁትን የአንገት ሐብል ጠፍቶብኝ ነበር። ምናልባት ካየኸው። ምናልባት ይሄ ወንድ ጌታዬ በሚገባ ራሱ ነው። ባይገርም $10,000 ነው የገዛሁት። በጣም ታማኝ ሰራተኛ ነው ያላችሁ። ድርጅታችን ታማኝ ሰራተኞች ነው የሚያፈ አመሰግናለሁ። ስለ ታማኝነታችሁ በጣም ነው የማመሰግነው። እሺ የሚገርም ነገር በዚህ ጊዜ $10,000 ማን ይሰጣል? ወንድሜ ና እስቲ አንዴ። አቤት ፈለከኝ? እቺን ነገር እስኪ ለታማኝነት ያዛት። ችግር የለውም። አይሆንም። የሚከፍለው ውለታን አላህ ብቻ ነው። ቢሆንም ለታማኝነት ያዛት። መልካም ጊዜ ይልክ። አመሰግናለሁ። አቤት ምን ልታዘዝ? እሺ ሙአዝ አለቃ ይፈልጋል። እሺ በቃ አንተ አስተናግዳቸው። ተቀመጥ ሙአዝ። እንካይን ያዘው። ምንድነው ጌታዬ? እስካሁን የሰራበት ነው። ምን አጠፋው? እዚህ ድርጅት ውስጥ የምታገኘውን ማንኛውንም ንብረት ለኔ መመለስ አልነበረብህም? ይሄን ነገር ደግሞ ደጋግሜ ነግሬህ ነበር አይደል? ወደ አንተ እየመጣሁ ነበር እኮ። በቃ ከድርጅቱ ጋር ያለንን ሁሉ አቋርጠናል። ትችላለህ። አላህ ሆይ የምፈልገውን ከመፈለጌ በፊት አንተ ታውቃለህና አደራ። እያያት ሄደ። ምን ያደናብራል? በጣም ይቅርታ። እሺ ትንሽ ስሜታዊ ስለነበርኩ ነው። እሺ ይቅርታ እናቴ። ሄሎ ሰላም ነው? ስልክ ጠፍቶብኝ ነበረ። አልጠፋም፣ በስተት ቦርሳዬ ውስጥ ከተተ። እና አንቺም ስልክ እኮ እኔ ጋር ነው። ነገ ታቀብኛለሽ? እሺ ችግር የለውም። ቦታውን አሳውቅሻለሁ። በቃ እሺ ቴንኪው። እሺ
አረፍ በይ። ይሄው። ኦ አመሰግናለሁ። ችግር የለውም። ይሄው ያን አመሰግናለሁ። ሻይ ቡና በይ፣ የሆነ ነገር በይ። አመሰግናለሁ። ልሂድ፣ እቸኩላለሁ። እሺ ቢያንስ ልሸኝሽ። እሺ ደስ ይለኛል። ያ ፀሐይ ስትጠልቅ አዲስ ተስፋ ሲመጣ ንጹህ ልብህ ታማኝ ፍቅር ሆነ ለኔ ዘላቂ። እኔ ማንን? አንተ ማለት ድራማ ከሚመስለው የህይወቴ አንዱ አካል ነህ። አባ ምን ነግር ነገር አለኝ። ምን? ታውቃለህ ለወንድሜ ምንም አይነት ነገር እንደማልደር። አዎ። እና ስላንተ ነግሬው ነበር። ሊተዋወቅ ይፈልጋል። ምን? የእውነቴን እኮ ነው። እሺ መቼ ነው? አርብ። እሺ እንግዲህ ካልተመቸው ሌላ ሚስት መፈለግ ትችላለህ። እሱን እናያለን። ይሄ ነው የእናንተ ሆቴል? አዎ። ተጫዋች እንኳን ደህና መጣችሁ። ሰላም ነው? ደህና ነሽ? እግዚአብሔር ይመስገን። ካላስቸገርኩሽ ወንድሜን ትጠሪልኛለሽ? እሺ እጠራልሻለሁ። እንዴት እንደጓጓ በጣም ነው። አትጨነቅ። እሺ ይቅርታ አለቃ፣ እህት እየፈለገች ነው። እሺ ወንድሜ